ሰላም እንዴት ናችሁ? ውድ የሚራክል ቲፕ ተከታታዮች ከዚህ በፊት በለቀኩት ቪዲዮ ስለ ሊኒየር ፕሮግራሚንግ ፕሮብለም ምንነት አይተናል። ሊኒየር ፕሮግራሚንግ ፕሮብለም ኤሌመንቶቹ ምን ይመስላሉ፣ የሊኒየር ፕሮግራሚንግ አሰምፕሽንስ እንዲሁም ደግሞ ሊኒየር ፕሮግራሚንግ ፎርሙሌሽን የሚለውን አይተናል። የሊኒየር ፕሮግራሚንግ ፕሮብለም ኤሌመንቶቹን ስንመለከት እንደ ኦብጀክቲቭ ፈንክሽን፣ ዲሲዥን ቫሪያብልስ፣ ኮንስትሬንትስ ኤንድ ፓራሜትርስ የሚሉትን አየን። assumptions of linear programming model የሚሉትን ደግሞ ስንመለከት እንደ ሊኒያሪቲ፣ ዲቪዚቢሊቲ፣ ሰርቲኒቲ እና ነን ኔጌቲቪቲ የሚሉትን ለማየት ሞክረናል። ቀጥሎ ደግሞ ከኬዝ በመነሳት ሊኒየር ፕሮግራሚንግ ፕሮብለምን እንዴት ፎርሙሌት እንደምናደርግ ስናይ ነበረ። ዛሬ ሶልቪንግ ሊኒየር ፕሮግራሚንግ ፕሮብለም ዩዚንግ ግራፊካል ሜተድ እናያለን። የሊኒየር ፕሮግራሚንግ ፕሮብለም ሁለት አይነት ሜተዶች አሉት፣ ግራፊካል ሜተድ ኤንድ ሲምፕሌክስ ሜተድ የሚባሉ። ከነዚህ ውስጥ ዛሬ የምንመለከተው ግራፊካል ሜተድ የሚለው ነው። እንግዲህ ግራፊካል ሜተድ ሁለት ዲሲዥን ቫሪያብል ያሉበትን የሊኒየር ፕሮግራሚንግ ፕሮብለም ሶልቭ ለማድረግ የምንጠቀመው ሜተድ ነው። if it is greater than two decision variables we have to use simplex method። ነገር ግን ሁለት ብቻ ከሆኑ በቀላሉ በግራፊካል ሜተድ ሶልቭ ማድረግ የምንችልበት ሰፊ እድል አለን። ስለዚህ በባለፈው አንድ ካምፓኒ ቴብል እና ቼር ያመርታል ብለን ከኬዝ በመነሳት ኤልፒፒ ፎርሙሌት አድርገን ነበርና ይሄ ኤልፒፒ ፎርሙሌት ያደረግነውን ነው ዛሬ የምንሰራው። max z which is equal to 4x1 plus 3x2 subject to the constraints to x1 plus x2 less or equal 72, x1 plus 2x2 less or equal 48, x1 comma x2 must be greater than or equal to 0 ከሚለው ተነስተን ነው የምንሰራው ማለት ነው። ቀጥሎ ስቴፕስ ፎር ግራፊካል ሜተድ የሚላል። ግራፊካል ሜተድን ለመፍታት ሶልቭ የምናደርግባቸው የተለያዩ አይነት ስቴፖች አሉና የመጀመሪያው ፎርሙሌት ዘ ኤልፒፒ ይላል። እንግዲህ ከኬዝ ስለምንነሳ ነው ብዙ ጊዜ ፎርሙሌት ኤልፒፒ የሚለን። ስለዚህ ፎርሙሌት ኤልፒፒ የሚለውን ተመልሰን ወደ ኋላ እንመልከተው። እንግዲህ ይሄ በባለፈው ማክስ ዜድ which is equal to 4x1 plus 3x2 subject to እያለን የጻፍ ነው። ይሄ ምን ይባላል? ኤልፒፒ ፎርሙሌሽን የሚባለው ነው። ፎርሙሌትድ የሆነ ሊኒየር ፕሮግራሚንግ ፕሮብለም የሚባለው ይሄ ነው። ስለዚህ የመጀመሪያው ስቴፕም የሚለን ይሄንን ነው፣ ፎርሙሌት ዘ ኤልፒፒ። ቀጥሎ ኮንቨርት ዘ ኢንኢኳሊቲስ ኢንቱ ኢኩዌሽንስ ይለናል። ኢንኢኳሊቲስ የምንላቸው ምን ናቸው? እዚህ ጋር እንምጣና 2x1 plus x2 less or equal 72 የሚለውን ብትመለከቱ less or equal ማለት ኢንኢኳሊቲ የምንለው ነው። ስለዚህ ይሄንን ኢንኢኳሊቲ convert the inequalities into equations ነው። into equalities ቀይሩት ነው የሚለን። plot the constraints line on xy axis ይለናል። አራተኛው identify the feasible region። አምስተኛው locate the corner points። ስድስተኛው evaluate the objective function at each corner point። ከኦብጀክቲቭ ፋንክሽን በመነሳት each corner point ላይ ምን እናደርጋለን? ይሄ ሊኒየር ፕሮግራሚንግ ፕሮብለም ኦብጀክቲቭን ወይም ደግሞ ፋንክሽኑን ኢቫሉዌት እናደርጋለን። የመጨረሻው to the optimal solution ነው ማለት የመጨረሻ መፍትሄ የሚለውን ምረጡ፣ ሴሌክት አድርጉ ነው የሚለን ማለት ነው። ስለዚህ ወደ ፕሮብለሙ እንግባ። solve the following linear programming problem using graphical method ይለናል። max z which is equal to 4x1 plus 3x2 subject to the constraints to x1 plus x2 less or equal 72, x1 plus 2x2 less or equal 48, x1 comma x2 must be greater than or equal to 0። የመጀመሪያው ስቴፕ ምንድነው የሚለን? formulate the LPP ይላል። የመጀመሪያው ስቴፕ ማለት ነው። ስለዚህ ኦሬዲ ይሄኛው ፎርሙሌትድ የሆነ ፕሮብለም ስለሆነ መነካካት አያስፈልገንም ማለት ነው። ቀጣዩን ስቴፕ ስንመለከት ግን convert the inequalities into equations ነው የሚለን። ስለዚህ ኢኒኳሊቲውን ወደ ኢኩዌሽን መቀየር ይጠበቅብናል። ያ ማለት እዚህ ጋር እንደምትመለከቱት change the inequalities into equations ብለን 2x1 plus x2 less or equal የነበረውን ወደ እኩል ይሆናል ቀየር ነው ማለት ነው። እኩል ይሆናል 72 ኢኩዌሽን 1። ይሄ እዚህ ጋር የምንመለከተው የሊኒየር ፕሮግራሚንግ ፕሮብለም ፎርሙሌትድ የሆነ ፕሮብለም ነው እና ወደ መጀመሪያው ስቴፕ መሄድ አይጠበቅብንም። ፎርሙሌት ዘ ኤልፒፒ የሚለው ኦልሬዲ ፎርሙሌትድ የሆነ ፕሮብለም ስለሆነ ያለን max z which is equal to 4x1 plus 3x2 subject to the constraints to x1 plus x2 less or equal 72, x1 plus 2x2 less or equal 48, x1 comma x2 must be greater than or equal to 0 ነው የሚለን።
ስለዚህ ስቴፕ 1 ፎርሙሌት ዘ ኤልፒፒ የሚለው ኦልሬዲ ፕሮብለማችን ፎርሙሌትድ ነው። በባለፈው ስለ ኤልፒፒ ፎርሙሌሽን ስላየን ኦልሬዲ you are not new about this formulation ማለት ነው። ስለዚህ ሁለተኛው ስቴፕ convert the inequalities into equations ነው የሚለን። ኢኒኳሊቲያችን እዚህ ጋር 2x1 plus x2 less or equal 72 x1 plus 2x2 less or equal 48 ይላል እና ይሄ ኢኒኳሊቲ ነው። ስለዚህ ይሄን ኢኒኳሊቲ ምን እናደርገዋለን? 2x1 plus x2 which is equal to 72 ብለን equation 1 ብለን እንገልጸዋለን። ቀጥሎ x1 plus 2x2 which is equal to 48 ካልን በኋላ equation 2 ብለን መግለጽ ይጠበቅብናል ማለት ነው። ከዚህ በኋላ የመጀመሪያውን ኢኩዌሽን ኮንሲደር እናድርገው። የመጀመሪያውን ኢኩዌሽን ኮንሲደር ስናደርገው let x1 which is equal to 0 እዚህ ጋር x1ን 0 ስናደርግ x2 ምን ያህል ይሆናል ነው። ስለዚህ let x1 which is equal to 0 x2 which is equal to 72 ይሆናል as it is then the point is 0.72 አሁን ፖይንት አገኘን። xy አክሲስን ለመስራት የሚያስችለን ፖይንት ወይ ኮርነር ፖይንት እያገኘን ነው። አሁን x1ን ብቻ 0 አድርገን መቆም የለብንም። ስለዚህ let x2 which is equal to 0 x1 which is equal to 36 ይለናል። ምክንያቱም 2x1 which is equal to 72 ይሆንና over 2 ብታደርጉት x1 36 ይሆናል። so the point is 36.0 ይሆናል። ሌላው ኢኩዌሽን 2ን ኮንሲደር አድርገን ስንሰራ let x1 which is equal to 0 x2 which is equal to 24 ይሆናል። ምክንያቱም x1ን 0 ነው ያደረግነው 2x2 which is equal to 48 ይሆንና over 2 ብታደርጉት x2 በቀጥታ 24 ይመጣል። ስለዚህ 0.24 ይመጣልናል ፖይንታችን። let x2 which is equal to 0 x1 which is equal to 48 ምክንያቱም as it is x2ን 0 ስናደርገው 2 times 0 already 0 ይሆንና x በቀጥታ 48 ይሆናል። then the point is 48.0 ከዚህ በመቀጠል ግራፋችንን ድሮ እናደርጋለን። ስለዚህ ግራፋችንን ድሮ ለማድረግ xy አክሲስ ነው የምንጠቀመው። x1 ብለን የገለጽነው እዚህ ጋር x አክሲስ ማለት ሲሆን x2 ብለን የገለጽነው ደግሞ y አክሲስ እያልን ነው። እዚህ ጋር በትክክል ከፋፍለን ማስቀመጥ አለብን። ለምሳሌ ከ10 እስከ 20 ከ20 እስከ 30 ከ30 እስከ 40 ያለው ኢንተርቫል እኩል መሆን አለበት። በእኩል ካልመጣ ዲሞሊሽ ያደርግብናልና ይሄን በትክክል መሳላችንን እርግጠኛ መሆን አለብን። ስለዚህ ይሄንን ካደረግን በኋላ ምንድነው የሚለን? የመጀመሪያውን ድሮ እናደርገው። የመጀመሪያው ኮንሲደር ኢኩዌሽን 1 ብለን ያለውን ድሮ ስናደርግ 0.72 እና 36.0 የሚለውን ድሮ ለማድረግ እንሞክር። ድሮ ስናደርገው ይሄ ነው 0.72 x 0 y ደግሞ 72 የሚሆነው ፖይንት የምትመለከቱት ፖይንት ነው። ሌላው ደግሞ x 36 y ደግሞ 0 የሚሆኑበት ቦታ እዚህ ጋር የምትመለከቱት ፖይንት ነው። ይሄንን ሁለቱን የሚያገናኝ ምን እንፈጥራለን ማለት ነው? ስትሬት ላይን እንፈጥራለን። ይሄን ስትሬት ላይን ተጠቅመን ማያያዝ ይጠበቅብናል። ቀጥሎ ሁለተኛው ኢኩዌሽን ምንድነው የሚለን? ኢኩዌሽን 2 ላይ 0.24 እና 48.0 የሚለውንም አሁንም ድሮ እናደርጋለን። ስለዚህ 0.24 እንግዲህ x 0 y ደግሞ 24 የሚሆኑበት ቦታ ማለት ሲሆን ሁለተኛው ደግሞ x 48 y 0 የሚሆንበት ቦታ ነው የሚለን። ስለዚህ በዛ መንገድ ስንሰራው ይሄንን ግራፍ ይሰጠናል። ሶ ፕሮብለማችን ምንድነው? ፕሮፊት ማክሲማይዜሽን ነው። ማክስ ዜድ ብሎ ስለሆነ የጀመረው ተሶኮል ፕሮፊት ማክሲማይዜሽን የምንለው ስለሆነ በማክሲማይዜሽን ፕሮብለም ወቅት ድሮ የምናደርገው ወይ ሻዶው የምናደርገው ግራፋችንን ወደ ታች ነው። ስለዚህ ወደ ታች ሻዶው ስናደርግ የጋራ የሚሆነው ሪጅን ይሄ የምትመለከቱት ነው። የጋራ የምንለው ሪጅን የምትመለከቱት ነው። ምክንያቱም ሻዶው የምናደርገው ለእያንዳንዱ ግራፍ ወደ ታች ስለሆነ ወደ ታች ሻዶው ስናደርግ የጋራ የቀረው ሪጅናችን የምትመለከቱት ሪጅን ሲሆን ምን ተብሎ ይጠራል? ፊዚብል ሪጅን ተብሎ ይጠራል። ስለዚህ ስንተኛው ስቴፕ ላይ ደረስን የሚለውን እስኪ እንመልከት። ስንተኛው ስቴፕ ላይ እንዳለን ማወቅ እንችላለን። የመጀመሪያው ፎርሙሌት the LPP ይለናል። ኦልሬዲ ፎርሙሌትድ የሆነ ፕሮብለም አገኘን። convert the inequalities into equations የሚለውን ሰራን። plot the constraint line on xy axis ይለናል። ይሄንንም ሰራን። ቀጥሎ identify the feasible region የሚለው ላይ ነው ያለነው። አሁን identify the feasible region የሚለውን ኦልሬዲ አይደንቲፋይ ያደረግን። የምትመለከቱት ሪጅን የጋራ የሆነው የነዚህ ሁለት ግራፎች የጋራ የሆነው ቦታ ነው። ስለዚህ ምን ይባላል? the so-called feasible region ተብሎ የሚጠራው ነው። ከዚህ በኋላ
እያንዳንዱን ኮርነር ፖይንት ይሄ ፊዚብል ሪጅን የሚገኝባቸውን ኮርነር ፖይንቶች ለይተን ማውጣት አለብን። በምን መልኩ? በዚህ መንገድ። ስለዚህ እዚህ ጋር ኤ ብለን የገለጽነው 0,0 ነው። ምክንያቱም እዚች ፖይንት ላይ ኢንተርሴክት ያደረጉበት ፖይንት ላይ ኤክስም 0 ዋይም 0 ስለሆነ x1 0 x2 0 ብለን ማስቀመጥ አለብን። ከዛ በኋላ እዚህ ጋር የጋራ የሆነው 36,0 ነው። ቢ የምትመለከቱት ምንድነው? ሌላኛው ኮርነር ፖይንታችን ሲሆን 36,0 ይለናል። ሌላኛው የጋራ የሆኑበት ሪጅን ምንድነው? ሲ ነው። ሲ ምን ያክል እንደሆነ ሰርተን ነው የምናገኘው። በምን ሰርተን ልናገኘው እንችላለን? በሳይመልቴኒየስ ኢኩዌሽን ሰርተን ልናገኘው እንችላለን። እሱን እናየዋለን። ሌላኛው ኮርነር ፖይንታችን ዲ ነው። ዲ 0,24 የሚለው ሲሆን በዚህ መንገድ ኮርነር ፖይንታችንን ለየን። ምክንያቱም አምስተኛው ስቴፕ ምንድነው እያለን ያለው? አምስተኛው ስቴፕ ምንድነው የሚለን? የምትመለከቱት ነው። ሎኬት ዘ ኮርነር ፖይንትስ ነው የሚለን። ስለዚህ ኮርነር ፖይንቱን ሎኬት ያደረግን ማለት ነው። ከዛ ኢቫሉዌት ዘ ኦብጀክቲቭ ፋንክሽን አት ኢች ኮርነር ፖይንት ይላል። በእያንዳንዱ ኮርነር ፖይንት ላይ ደግሞ ምን ማድረግ አለብን ማለት ነው? ኦብጀክቲቭ ፋንክሽናችንን ኢቫሉዌት ማድረግ አለብን። ከዛ በፊት ግን ኤ ቢ እና ዲ ኦልሬዲ ቫልዩዎቹ ጊቭን ናቸው አሉን። ሲ ግን የለም። ስለዚህ ሲን እንዴት ካልኩሌት ማድረግ እንችላለን? ሳይመልቴኒየስ ኢኩዌሽንን ተጠቅመን ነው። ስለዚህ ሳይመልቴኒየስ ኢኩዌሽን እዚህ ጋር የምትመለከቱት አይነት ነው። ሳይመልቴኒየስ ኢኩዌሽን የሚባለው 2x1 + x2 = 72 x1 + 2x2 = 48 ይላል። ስለዚህ ለማቀናነስ እንዲመቸን ከታች ያለውን x1 + 2x2 = 48 የሚለውን በሁለት ብናባዛው 2x1 + 4x2 = 96 ይሆናል። አሁን ከላይ ያለውን ከታች ካለው ብናቀናንሰው 2x1 - 2x1 ኦልሬዲ 0 ይሆናል። ስለዚህ x2 - 4x2 ደግሞ ምን ይሆናል? -3x2 ይቀረናል። 72 ሲቀነስ 96 -24 ይሆናል ማለት ነው። ለ-3 ስታካፍሉት 24 ሲካፈል 3 ስንት ይሆናል? x2 8 ይሆናል። ስለዚህ x2ን ካገኘን በኋላ አንደኛው ኢኩዌሽን ላይ ያስገብተን x1ን ማግኘት እንችላለን። 2x1 + x2 = 72 አሁን x2ን ስላገኘን 8 የሚል ቫልዩ 2x1 + 8 እንለዋለን በx2 ቦታ which is equal to 72 2x1 which is equal to 72 minus 8 ስለዚህ 2x1 which is equal to 64 over 2 ስናደርገው x1 ስንት ያገኘን? 32። ስለዚህ ፖይንታችን እቺ ስንት ነች ማለት ነው? x1 32 x2 ደግሞ 8 ስለዚህ 32,8 የሚል አገኘን። አሁን ሲንም አገኘን። ከዚህ በኋላ ኦብጀክቲቭ ፋንክሽናችንን ኢቫሉዌት ማድረግ እንችላለን። ሶ ኦብጀክቲቭ ፋንክሽን ማክስ z which is equal to 4x1 + 3x2 ይለናል። a 0,0 which is equal to 4 into x1 0 ነው x2 ምንድነው? 0 ነው። ስለዚህ የምናገኘው ቫልዩ 0 ነው። b 36,0 ነው የሚለን ፖይንታችን ኮርነር ፖይንታችን። ስለዚህ እዛ ጋር ኦብጀክቲቭ ፋንክሽናችንን ኢቫሉዌት ስናደርገው x1 36 x2 0 እያለን ስለሆነ 4 into 36 x1 ስለሆነ +3 into 0 ምክንያቱም x2 0 ስለሆነ ስንት ይመጣልናል? 144 ይመጣልናል። ሌላኛው ሲ ነው። ሲ 32,8 የሚለው ሲሆን እዚህ ጋር x1 32 x2 ደግሞ 8 ነው። ስለዚህ 4 into 32 + 3 into 8 which is equal to 128 ሲደመር 24 ይሆናል። አጠቃላይ 152 ይመጣልናል። ዲ 0,24 ተብሎ የተሰጠን ኮርነር ፖይንት ነው። ስለዚህ 4 into 0 ምክንያቱም x1 0 ስለሆነ +3 into 24 x2 ስለሆነ ስንት ይመጣልናል? 72 ይመጣልናል ማለት ነው። ስለዚህ ሰባተኛውም ስቴፕ ጨረስን ማለት ነው። ሰባተኛውን ስቴፕ ከጨረስን በኋላ የመጨረሻው ምንድነው የሚሆነው? ኦብጀክቲቭ ፋንክሽናችን ላይ ያገኘናቸው ቫልዩዎች አሉ። በፕሮፊት ማክሲማይዜሽን ወቅት ከፍተኛውን ቫልዩ ስለሆነ የምንመርጠው ከፍተኛው ቫልዩ ማን ነው? 52 ነው። ኦፕቲማል ሶሉሽናችንን ስንመርጥ 52 ይሄ 152 ያለበትን እንመርጣለን። 152 ማለት ማክሲመም ኦፕቲማል ሶሉሽን የምንለው ስለሆነ ስለዚህ ዲሲሽናችን ምን ይሆናል? ለካምፓኒው ሪከመንድ የምናደርገው የመጨረሻ ውሳኔ ምን ይሆናል? the company should produce 32 units of x1 or x1 ምን ብለነው ነበር ከዚህ በፊት ታስታውሱ ከሆነ ሌት x1 ቢቸርስ ብለነው ነበረ፣ x2 ደግሞ ቴብልስ ብለነው ነበርና ምን ብለን ሪከመንድ እናደርጋለን? the company should produce 32 units of x1 or chairs and 8 units of x2 or tables to earn a profit of 152 ይሄ በዶላር ከሆነ ዶላር ትሉታላችሁ፣ ብር ከሆነ ብር፣ ፓውንድ ከሆነ ፓውንድ ብላችሁ ከረንሲውን መግለጽ ትችላላችሁ። ይሄ እንግዲህ በግራፊካል ሜተድ የሰራ ነው።
የማክሲማይዜሽን ፕሮብለም ነው። በቀጣይ በራሱ በግራፊካል ሜትድ ሚኒማይዜሽን ፕሮብለምን እንሰራለን። ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አብሮነታችሁን አሳዩኝ። ለዛሬው ግን በዚሁ ላይ ያበቃን። መልካም ጊዜ ይሁንላችሁ።